አሁን እንደምታየው ውብ ሆኖ አምሮበታል። አሁን ከዚህ በፊት ደግሞ ያው እንደዚህ ሳይሰራ በፊት ይሄ ሜዳ ነበረ፣ የአህዮቹ መራገጫ ነበረ። ያው አሁን ደግሞ ያው እያደገች ነው አገራችን፣ ትንሿ ዱባይ የሆነች ነው። የምሰራው አሳ ነው። ያው የምንተዳደረው በአሳ ነው። ለጊዜው አሳ የምንሰራው በማህበር ነው፣ ተደራጅተን ነው። ከዚህ ወደ ይሄን ሀይቅ ላይ ይሄን ነው። ያው ቢያንስ ከ2 ሰዓት እስከ 6 ሰዓት ምን ሀይቅ ላይ የቆየን እንመጣለን። ለህዝቡ አሳ ያከፋፈልን ያው ኑሯችን በዚህ የገፋን ነው። እንደ ማህበር የምናገኘው ቢያንስ እስከ 200 ፍሬ አሳ እናገኛለን በማህበር። ያው በግል ሲሆን ደግሞ ቢያንስ እስከ 20 ፍሬ እናገኛለን። እዚህ ማህበር ውስጥ ያው የምንሰራው በማህበሩ 20 እንሆናለን። እንደዛ ተደራጅተን እንሰራለን አሳውን። ያው የምናገኘው በቀን እስከ 600-700 ብር እናገኛለን። ለወደፊትማ ይሄን ስራ ሰርተን ለወደፊት ከዚህ የተሻለ ህይወትና ስራ በግላችንም ሆነ በተለያዩ ነገሮች የተለያየ ስራ ለመስራት ያው አሁን በዚህ ስራ እየሰራን ነው። ነገ ደግሞ ከዚህ የተሻለ ነገር በቃ ለማምጣት ውጤታማ ለመሆን እየሰራን ነው። ለአሁን ይሄንን አሳ ሁሌም እንገዛለን፣ ገዝተን ይዘን ለበይ እንሰጣለን። አሁን እንደውም የሚፈለግ አሳ ነው። ከብቶች እስከዚህ የሉም። መተን በደንበኞቻችን እንረከባለን። ወስደን ጠብሰን ለበይ ደግሞ እንሰጣለን። ያን ደንበኛ አለን። ይሄ አካባቢ እንደዚህ አለማም ነበር፣ አሸዋ ነበረ። በአሸዋ ውስጥ ገብቶ ይወጣ ነበር። አሁን ያው በደንብ ተሰርቶ ለአገልግሎትም ላይ ውሎ ቤትም ሁሉ ተሰርቶለት እንኳን አሳ ቢራ፣ ለስላሳ፣ አሳ ጥብስ እየተሰጠ ነው። በጥሩ ሁኔታ እናየዋለን። እኛን ደንበኞቻችን እዚህ አሉን። በማመር ተቀምጠው አሳችን ያቀርቡልናል። አሳ ይዘን እንሄዳለን። አገራችንም ደግሞ እንሰጣለን። ቡታጀራ አሳ የለም፣ ውሃ ነው ያለው። ዟይ ነው አሳ ያለው። እኛ ዟይ መጥተን አቦሳ ሄደን እንገዛለን። አገልግሎት ትኩስ እንደርሳለን። ትኩስ ነው የሚደርሰው። ትኩስ ካልሆነ አይቻልም። አሳ ስራ በጣም አሪፍ ነው። ሴቶች ነን፣ ተደራጅተን ነው የምንሰራው። አጥተን ጀምረን በጣም ሰርተን እንገባለን። ሁላችንም የልጆች እናት ነን። ሁላችንም ቤተሰባችን አላለን እና ቤተሰባችንን እያስተማርን እኛም እየሰራ እንኖራለን። ወደ አባቱ አሳችንን እዩ፣ እጃችንን እዩ። አፋጭ አሳ እንሰራለን። ከጥብስ፣ ከለበለብ፣ ከጥሬ፣ ከኮተቤ ከሁሉም አይነት ላይ ስለምንሰራ እና ተመዘቡ። ባቱኒ መጋላ ባዬ በሬዱ ረቢሌ ኡመማን በሬቼ ኡሜ መጋላ ሚደግዱ ዋመራን በዳቱዳ ናኖሌ ኦሮሚያ ኬሳ መጋላ ባዬ ሚደግዱ መደገሊ ጉዳሌ አርገምሲሳ ከን ጅርቱ ሀሮወን ሼ አኩማ ኢላላ ጅርተን ከን አላቲወን haalli teessuma lafa ishee qilleensi jiru baay'ee kan namatti toluu fi baay'ee kan nama gammachiisu abdii illee gara fuula duraatti kan namatti horudha jechuudha. Uumamaan kanneen jiran kanneen akka qurxummii, nyaatolee gosa garaa garaa, allaattiiwwan, mukeen garaa garaa, haroowwan garaa garaa akkaataa amma argitan kanaan iddoo kanatti kan agarre nuun illee baay'ee kan itti gammanne qilleensi isaa baay'ee kan namatti tolu. Qurxummii nama fayyadamaa jirru akkuma arginu ammuma ajajamee ammadha kan inni hojjetame. Ho'aadha. Bifa qulqullina qabuuni otoo ija keenyaan argaa jirruti kan hojjetame. Baay'eellee kan mi'aawu aluma argaa jirtan kanaan akkaataa itti fayyadamaa jiru kanaan baay'ee mi'aawaa kan ta'edha jechuudha. Namoonni gara baatuu dhufan carraa argatanitti fayyadamuun haroowwan as keessa jiran magaalaa kana akka daawwatan akka beeksisan madda turizimii akka ishiin taate madda galii akka ishiin taate illee akka beeksisan mi'aawaa waan baay'ee namatti tolu qurxummii magaalaa baatuu haroo dambal keessatti argamu kanallee mi'aawaa isaa kana akka dhandhamatan dhaamsa dabarsaa jechuudha.